አጠቃላይ ዩኒቨርስ ኮስሞሱ ስናየው 100% ብለ እየው አሁን 100% ለ3 ነው የተከፈለው በአይን የሚታየው በመሳሪያ የሚታየው በአጠቃላይ ያለው ነገር ኦልሞስት 5% ነው ሳይንስ እኮ 5%ን ብቻ ነው የሚያውቀው ኦርዲናሪ ማተር almost 5% እንበለው ራዲዬሽንን ጨምረን ሌላው ግን የማይታየው 73ቱ ዳርክ ኤነርጂ ነው እንደገና ደግሞ ዳርክ ኤነርጂ አለ ዳርክ ኤነርጂ almost 73% ነው ኃይል ነው ማለት ነው ሌላ ደግሞ 27 ምናምን እነዚህ ነገሮች almost 95% ማይታይ ነው ዓለም በሰራው መሳሪያ ልታየው ማትችለው ነው ስለዚህ ብላክ ሆልስ ኮንስቴሌሽንስ ስታርስ እነዚህ ነገሮች ሁሉ 5 ውስጥ የሚጠቃለሉ ናቸው ሁሉ ኮስሞስ ምናየው ማለት ነው አዎ ዳርክ ማተር እና ዳርክ ኤነርጂ ሊታወቅ አይችልም ዓለም በሰራው መሳሪያ ስለዚህ ለምን 5% ላይ ደክማለው ነው 95 ውስጥ ለምን አክሰስ አላደርግ መብቴ ነው ምክንያቱም እኔ ስጋ ነፍስ መንፈስ ነኝ እንደ ስጋዊነቴ በማየው በመሰማው በመዳሰሰው 5%ን አያለው ጆሮዬ ድምጹን ሊሰማ ይችላል ከርቀት ከሆነ ላይሰማ ይችላል ማዛውን ላሸት ይችላልው በጄል ዳስስ ይችላል በግሬድ ነፍስና መንፈስ አለኝ ሶ እኔ የምለው ነፍሴና መንፈሴ ደግሞ የቀረውን 95%ን እግዚአብሔር በፈቀደልኝ ልክ ማወቅ እችላለሁ ነው ለምን አደከመኝ እና አይ ቲንክ ወደዛን ሂድ ነው ግን አሁንም ቢሆን ገና ነው እንደኔ ዳዴ ነው ሳይንሱ ምለው ማለት ነው ገና ወደዛ ወደ 95% የመገበያው እንትን በጣም ገና ነው ለምሳሌ አባቶቻችን ከዛ አልፎ አሁን ለምሳሌ የሆነ ብርሃን አየው ከማለት አልፎ መላእክትን አወሩ ይባላል ሰማያትን አዩ ይባላል 10 ደረጃዎች አልፈዋል 10 ስቴፕስ አሉ ያ ማለት እኮ 95% ውስጥ ገብተዋል ማለት ነው እነዚህ ሰዎች ለምሳሌ በእኛ በኢትዮጵያ ዕውቀት 10 ደረጃዎች አሉ እዛ ላይ መደርስባቸው ሜታፊዚክስ ምናምን ብትለው ለኔ ትንሽ ነው ሐሳቡ ጥሩ ነው ኳንተም ሜካኒክስ ምናምን አሁን ነው የመባነን ያህል ነው ግን ይሄ በቀላሉ በእነሱ በሄዱበት ደረጃ ብናየው 10 ደረጃ ቢከፋፈለው 3 ስቴፕስ እንደመሰላል በለው ላደር ነው ይወጣሉ ይወርዳል አይነት ነው ማለት አንደኛው የስጋ ሁለተኛው የነፍስ ሶስተኛው የልቡና ቅድም እንዳልኩ አልፎ መሄድ ማለት ነው ስጋው ላይ 3 ደረጃዎች አሏቸው የመጀመሪያው ደረጃ ስጋቸው ንጹህ ሲሆን ማለት ነው ደረጃ አለው ምርምሩ አድካሚ ነው ቅድም እንዳልኩ ማንኳኳቱ ነው እዚህ ይሄ ኦሬዲ ከተከፈተል በኋላ ያለው ነው ምናወራውና ለማጮች ግራ እንዳይጋቡ ለማለት ነው ስጋቸው ንጹህ ሲሆን 3 ደረጃዎች ያሳልፋሉ የመጀመሪያው ደረጃ ጽማዌ ይባላል ሁለተኛው ደረጃ ልባዌ ይባላል ሶስተኛው ደረጃ ጣዕመ ዝማሬ ይባላል ይሄ ማለት ምንድነው ጽማዌ ማለት ድንቁርና ማለት ነው ድንቁርና ሲባል የጆሮ መደንቆር አይደለም እዚህ ላይ ጸጥ የማለት ኃይል ያገኛል ነው ሁከት ቀጥ ይላል ነው በቃ ዓለሙ ያለውን የኳኳታውን ጫጫታው ምናምን የመስማት እንትናቸው ከአርምሞ ይለያል አርምሞ ዝምታ ነው ጽማዌ ግን ውሳጣዊ ነው አርምሞ ዝምልም ምልትል ትችላል ይሄ ግን ጫጫታ ይኖረዋል ይሄኛው ግን ጽማዌ የውስጥ ነው ውሳጣዊ ነው የነፍስ ነውና እዚህ ደረጃ ላይ ሲደርሱ ኢቭን መላእክት ሊያዩ ይችላሉ ግን ስማቸውን ሊያውቁ አይችሉም በዛ ነው ጽማዌ ድንቁርና መባሉ መልአኩን አይተው ግን ለምን እንደመጣ ታይቶ ይሰወራል ነው ገና ነው ወደ ሁለተኛው ደረጃ ላይ ሲደርስ ልባዌ ይባላል ይሄ ማስተዋል ደረጃ ላይ ይደርሳሉ ማለት ነው በጣም ትልቅ ደረጃ ነው ምታየውን ማወቅ ፀሐይን ፀሐይ ናት ለኔ ላንተ እነሱ ግን አይደለችም ጨረቃ ሌላ ከዋክብት ጽዋቱ ሁሉ ህይወት አላቸው ማስተዋል ይጀምራሉ ነው ሶስተኛው ደረጃ እንደ ቅዱስ ያሬድ ጣዕመ ዝማሬ ነው ይሄን ስታልፍ የማመስገን ሀብት እና እያንዳንዱ ለምሳሌ ምጸልየውን ጸሎት ታቀዋል ዝም ብለን እንንንንን ያልካትልም ለምሳሌ አቡነ ዘበሰማያት ረጅም ዓመት ሊፈጅብ ይችላል አቡነ አባታችን ምንድነው ስትለው አያልቅም ሰማያት ስትል ምንድነው ስትል ረጅም በቃ የማመስገንና እንትን ይሄ እንግዲህ ገና የስጋ ደረጃ ነው ወደ ሁለተኛው ደረጃ ላይ ስትሸጋገር የነፍስ ንጽህና ደረጃ ላይ ይገባል እዛ ላይ 4 ደረጃዎች አሉ አንብ የሚባል ደረጃ ላይ ማልቀስ ሀብት ማለት ነው ለምሳሌ
እርጥብ እንጨት እሳት ውስጥ ብትከት ፍሙ ሲንቀለቀል በውስጡ ምን ይሆናል? ፈሳሹ ይወጣልና ይሄ በእግዚአብሔር ፍቅር ልባቸው ስለሚቃጠል የማልቀስ ሀብት ምንም ማያቋርጥ ጅረት። ግን ይሄ ፊትን የሚያጠቁረው ለቅሶ አይደለም። አሁን የኛ ለቅሶ በጣም አስቀያሚ ነው፣ ፊት ያበለዛል። አሁን እነዚህ ግን እያለቀሱ ብታያቸው ፊታቸው ያበራል አይነት ነው፣ ይለያያል። ቀጥሎ ያለው አምስተኛው ኩነኔ የሚባል ማዕረግ አለ። ኩነኔ ማለት መኮነን ማለት አይደለም። ኮነነ ማለት ገዛ ማለት ነው። እና እዚህ ላይ የበላይነቱን ነፍስ ስጋን ኮንትሮል ታደርጋለች። አሁን ስጋችን ነው አይደል ልባችን ነው። እዚህ ላይ ደረጃ ስትደርስ ግን ነፍስ ነው ስጋን ቀጥ አድርጎ ይዛል ማለት ነው። ከዛ ፍቅር የሚባል ደረጃ አለ። ይሄ ደግሞ ትልቁ ነው። ፍቅር የልብ ነው። ከልቧ ፈቀረ ይባል የለ ሁሉንም መውደድ መቻል። ይሄ ማንችለው ከባድ ነገር ነው። በቃ ሁሉንም መውደድ አሁን በዓለማችን እንደምታየው በጥላቻ የታወረ ነው። ሃይማኖት አምላኪም ነው የምትለው አንዱን እየጠላ በጣም የሚያስጠላ ነገር ነው አይደለም የምታየው ጥላቻ። ያ ግን እዚህ ላይ ግን ለሁሉም መጸለይ፣ ሁሉንም እኩል አድርጎ መውደድ። አሁን እግዚአብሔር ለምሳሌ ለካዱትም ፀሐይ ዝናብ ያዘንባል፣ ቸር ነው። ይህንን ደረጃ እዛ መድረስ ነው። ከዛ ትልቁ ስቴፕስ ደግሞ ሰባተኛው ሁሰት። ይሄ መንቀሳቀስ። ሁሰት ማለት አንድ ቦታ ሆነ ረጅም ርቀት ማየት። አሁን ለምሳሌ ሪሞት ቪው ምናምን ይለውታሉ። ግን በዚህ ደረጃ ስትሄድ ግን ትግል አይደለም፣ ከእግዚአብሔር በሚሰጥ ጸጋ። ለምሳሌ አንድ ቦታ ሆነ ዓለም ላይ የሚደረገውን ነገር ማወቅ። ለምሳሌ በቅዱስ መጽሐፍ ላይ ኤልሳ ኢየሩሳሌም ተቀምጦ ሶሪያ ቤተ መንግስት የሚመከረውን ምክር ያውቅ ነበር አይነት ነው። ይሄ በጣም እንቅስቃሴ ሞሽን ያለበት ነው። ምክንያቱም ሆሎግራፊክ ዩኒቨርስ ነው። በእግዚአብሔር ኃይል ሁሉም ነገር ከሁሉ ነገር ጋር ተገናኝቷል። ያውቁታል። እዚህ ላይ ስትደርስ ነው ገና የመጨረሻውና ትልቁ ደረጃ ሶስቱ ናቸው። እሱ የልቡና ንጽህና ነው። ያ በቃ እዚህ ላይ ትልቅ ነው ደረጃው። ንጻሬ መላእክት ይባላል። መላእክትን ማየት የበፊቶቹ ያሉ፣ እነዚህ ግን ዓለማቸው ውስጥ ገብተው ማለት ነው። ልዩነት አለው። ኳንተም ሜካኒክስ ብትለው ምናምን ብትለው ትንሽ ብርሃን አየን እንዲያየን። ይሄ ግን ኢንጂሊክ ወርልድ ውስጥ ገብቶ አብሮ ፕሬዝ የማድረግ የማመስገን ገብቶ ማለት ነው እዛው። ይሄ በጣም ትልቅ ነው፣ ከባድ ነው። ብርሃን ዓለም ውስጥ መግባት ማለት ነው። ቀጥሎ ተሰጥሞ የሚባል አለ። ተሰጥሞ ማለት ምሳሌ አሳ ውቅያኖስ ውስጥ ወር ባህር ውስጥ ንስር ደመና ውስጥ እንደሚሰብ በብርሃን ውስጥ መስጠም ማለት ነው። ይሄ በጣም ከባድ ነው። የመጨረሻው ደረጃ ሊደረስ ነው። እና እዚህ ላይ ሲደርሱ ኢቭን አጋንንት አያዩአቸውም፣ ይሰወራሉ። በቃ ከዛ እንትን የመጨረሻው ግን ከወይነ እሳት የመሆን ደረጃ መድረስ። ተዋሲያን ልብስ ላይ ቢያርፍ ይቃጠላል። አንተ እሳት ነህ ለሱ ማለት ነው። እንግዲህ ስጋ የለበስክ ስትሆን ምድራዊ ስትሆን እንደ ሰማያዊነትን መላበስ ማለት ነው። እና አምላክን የማየት ደረጃ የመጨረሻ ደረጃዎች አሉና በስጋ በነፍስ በልቡና አድርገው መጽሐፉ ላይ 37 አልፋ 73 ላይ ለሶስቱን ከፍያቸዋለሁ። አንባቢያን ያንብቡት። ግን 10 ደረጃዎች አሉ። ትልቁ ነገር ያ ነው። እና ሰው ደግሞ 22ኛ ፍጥረት ነው። ሰው 22 ሲደመር 10 32 ነው። ስለዚህ የጥበብ ኮድ 32 ነው። ይሄ ኮድም አለው ፓስወርድም አለው እንደማለት ነው። ይሄ ሰፊ ነገር ነው። ግን በአንተ ግምት ወደ 95% እንዳንሄድ ትልቁ መሰናክል ምንድን ነው ትላለህ? ፍርሃት። ሰዎች ፈሪ ናቸው እና አንዳንዴ አለማየት፣ ያዩትን ነገር ይጣፍጣቸዋል። በጣም አታችመንት እንትን ይጨምራል። ሰው መልአካዊና ሰብአዊ ባህሪ ወይም እንስሳዊ ባህሪ ያለው እና መልአካዊ ባህሪው ሃይ ሲሆን ይሄንን ወደዛ መሄዱ አይቀርም። እንስሳዊ ባህሪው ደግሞ ከፍ ሲል ወደ ታች ይሄዳል። ለምሳሌ በቀላሉ ላስረዳ። ጭንቅላት እሳት ነው ይባላል። ይሄ አየር ነው ይባላል። ሆድቃ ውሃ ነው ይባላል። ከወገብ በታች መሬት ነው ይባላል። እሳትና ነፋስ ወደ ላይ መውጣት ቀለል ያሉ ናቸው አይደል? የመላእክት ጠባይ ነው። ብሬን እሳት ነው። ይሄ አየር ነው፣ ትተነፍሳለህ። ይሄ ውሃ ነው። ሰው ራሱ ዩኒቨርስ ነው። ይሄ ውሃ ነው፣ ይሄ መሬት ነው። ይሄ ካሸነፈ ልክ እንደ መልአክ ነው የሚያደርግህ። በቃ ተመስጦ ሂድ ወደዛው ዓለም ይላል። ይሄ ደግሞ ውሃና መሬት ጫናል የሚሉት ብላ ጠጣ ሁለተኛ ሌላ ማሳብ እና ግጭት ናቸው። ይሄ ካሸነፈ መሄድ አይቀርም። ይሄ ካሸነፈ እዚህ መቅረት አይቀርም። ምርጫው ግን ያንተ ነው። ለምሳሌ ከሞትክ በኋላ ነፍስ የት ነው የምትሄደው? በራስ ሰውነት ታውቀዋለህ። ለምሳሌ
እሳትና ነፋስ ወደ ላይ አይደለ ሂድ ጹም ጸልይ ተመስጦ ነው የሚለው ነፍስ ወደ ላይ ነው የምትሄደው ማለት ነው ከሞትክ በኋላ። ይሄኛው ከተጫነህም ወደ ታች ነው የምትወርደው፣ ወደ ታችኛው ዓለም ማለት አንደር ወርልድ ነው አፐር ወርልድ ነው የምትሄደው። ስለዚህ ቦታቸውን ራሱ ታውቃለህ ነው። ቆይ ነፍሴ የት ነው የምትሄጂው ከሞትሽ በኋላ ብዬ አስባለሁ። የራሴን መልከታ ነው ሁሉም ያስብ። ይሄ ውሃና መሬቱ ነው እየተጫነኝ እየኖርኩ ያለው ፕላኔት አርዝ ላይ ወይስ ነፋስና እሳትነቴ ብዬ ራሴን እገመግማለሁ። ይሄ ከተጫነኝ አስተካክለዋለሁ ቶሎ ብዬ። ለምሳሌ መሬት ላይ ወደቀ ስጋ አፈር ይዞ ይነሳል ነው። ወደክ ነው። ስለዚህ ያ እንዳይሆን ባላንስ ታደርገዋለህ ህይወትህን፣ ምንም ችግር የለብህም። ስለዚህ ብዙ ሰው የሚቸገረው ውሃና መሬትነቱ እየከበደው ይመስለኛል። መጽሐፍ ቅዱስ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በውሃ ላይ ሲራመድ ነበረ። ከዛ ቅዱስ ጴጥሮስ መጣና እኔም እንዳንተ መራመድ ፈልጋለሁ ብሎ ንፋሳዊና እሳታዊ ባህሪ ሆኖ ከዛ ወደ ውሃውና ወደ መሬቱ ሲወርድ ሊሆን ይችላል ኮንሽስነሱ ሊሰጥ ይችላል። ቅድም ያልኩት ፍርሃት ያልኩት እኮ ነው። ፈራ ይላል ነፋሱ ማዕበሉ ሲመጣ ፈራ፣ ከዛ መስጠም ጀመረ ይላል። ፍርሃት ነው። ስለዚህ በቃ መብላት መጠጣትን መውለድ በጣም ከመናፈቅ የተነሳ በጣም አታችመንቱ በጣም ከፍተኛ ከመሆኑ የተነሳ ለምሳሌ ዝም ብለህ ተመልከት እስቲ ፀሐይ፣ ኦክሲጅን ሁሉም ሰው ምን ያደርገዋል? ይፈልጋል። በቃ ያገኘዋል አይደለ? በእግዚአብሔር እጅ እኮ ስለተያዘ ነው። ከጫፍ እስከ ጫፍ እኩል ፀሐይ ሰው ሞቆ ይኖራል፣ እኩል ተንፍሶ ይኖራል። በጣም ቸር በሆነው አምላክ እጅ ስለተያዘ ነው። መሬት በጣም መሬትነታቸውና ውሃድነታቸው በተጫናቸው ስግብግብ ሰዎች እጅ ስለሆነ እኮ ነው ይሄ ሁሉ የሀብት አይደል እንዴ? እንጂ እኩል ሰው ጠግቦ እኩል ተደስቶ እኩል በልጽጎ ይኖራል እንጂ ሀብታም የሚባለው አይፈጠርም። እና ስግብግቦች ሰዎች በቃኝ ስለማይሉ መሬትነታቸውና ውሃነታቸው ጫን ስለሚል በቃ ተስገብግበው የደሃውን ሀብት ይቀራመቱታል። ግን ዓለም ሀብት አላት፣ እኩል ሀብት፣ ሁሉም ሰው እኩል ልክ እንደ ኦክሲጅን ተንፍሶ እንደ ፀሐይ ሞቆ ይኖር ነበረ። እና ጦርነት ሁሉ መነሻው ሆዳምነት ነው፣ ስግብግብነት ነው፣ በቃኛ ለማለት ነው። ስለዚህ መሬትነትህና ውሃነትህ እንዳይከብድህ፣ እሳትና ነፋስነትህ እንዲያይል የራስን ስራ መስራት ያንተ ድርሻ ነው። ግን እኛ ብቻ ነን አሁን ላይክ ዓለም ላይ ያለውን እሳቤ ስናይ ምናያቸው ዜናዎች፣ ጦርነቶች፣ ረሃቦች፣ እንደዚህ አይነት መረጃ ደግሞ ሜንስትሪም አለመሆኑ፣ ትምህርት ቤት አለመድረሱ፣ በሚያሳዝን ሁኔታ በተለይ በሀገራችን ጦርነቶች ደግሞ ይነሳሉ። እኛ ብቻ ነን ወደ መሬት እየሄድን ያለ ነው ወይስ ሌላ ኮንትሮል የሚያደርገን ኃይል አለ? አጋንንቲውን ኢጎ የሆነ መንፈስ ኤሊያን ምንድን ነው? አልጠግባይነት፣ ስግብግብነት፣ በቃኛ ለማለት ስንማር ራሱ እንስሳ ነህ እኮ ተብልሃል እኮ። መጀመሪያ ሲጀመር ዝንጀሮ ነህ ከተባልክ እኮ የዝንጀሮ ባህሪ ነው እያየለብህ ያለው አይደል? ስግብግብነት፣ መነጣጠቅ፣ መቀማማት እንጂ ቸርነት፣ በጎነት፣ ስጦታ የሚለውን ነገር አታስብም። እና ሜንስትሪሙ ሳይንስ ብቻ 10 ምናምን ዓመት የቀጠቀጠን በዛ ደረጃ ስለሆነ ሰው ላይ መፍረድ ይከብዳል። ስለ 3 ቁጥር የተጻፈው ነገር በጣም ደስ ይላል። ለምሳሌ አንዱ ስለ 3 ቁጥር እኛ ነፍስ፣ መንፈስና ሰውነት ነን። ብዙ ቦታ ተገልጧል። እሺ ምንድነው ላደርግ የምችለው ነው? አወቅኩኝ፣ በቃ 3 ቁጥር 7 ቁጥር አወቅኩኝ። መድገም ነው የምደግመው። ለምሳሌ ቤተክርስቲያን እግዚኦ ማርና 12 ጊዜ ይባላል። ዋዱ አይዱ ምን ላድርግበት ነው አሁን ጥያቄ። አለቃ ገብረሃናን አንዱ ጠየቃቸው። በረሃብ ዘመን ቁራሽ ዳቦ ሰጡት። ምን ላድርግ አላቸው። ሁሉንም አስተምሩኝ ትላለህ ብለው አሉት። በቃ ቅድም ያልኩት ነገር አለ። አንድ ነገር በማየት ምንም ልታደርገው አትችልም። ምግብ ከሆነ በመቅመስና በማጣጣም ነው ልትጠቀምበት ነው። መጀመሪያ ዕውቀቱ ሊኖርህ ይገባል። ስለዚህ ምን ይላል? ለመሪ ከጠቢበ ትሎዮ ሲራክ ነው። ጠቢብን ስታዩ ተከተለው ይላል። ውሃ በመድረከ ሆተ ቤቱ ለያንሳይል ሰኮናከና ሁሌ በሱ ደጅ ተመላለስ ይላል። አዎ፣ ስለዚህ ከሚያውቁት መጠየቅ ጥሩ ነው። ዕውቀት 4 ነው ይላሉ ፈላስፎቹ። ያውቃሉ፣ ማወቃቸውን የሚያውቁ ሰዎች አሉ የሚሉት ሐሳብ አለ። ሁለተኞቹ ያውቃሉ፣ ማወቃቸውን አያውቁም። ሶስተኞቹ አያውቁም፣ አለማወቃቸውን ግን ያውቃሉ። አራተኞቹ አያውቁም፣ አለማወቃቸውንም አያውቁም የሚል ፍልስፍናዊ ሐሳብ አለ። ስለዚህ ይህን ነገር ለማወቅ
ያውቃል። ማወቁን ከሚያውቅ ሰው ብቻ ተማር ነው። አትልፋ። በጣም በጣም አጭር መንገድ ነው። በቃ ማወቁን ያውቃል። ስለዚህ በደንብ አግባቡ ያስረዳል አይደል? ሁለተኛው ያውቃል፣ ግን ማወቁን ካላወቀ ታነቀዋለህ አይደል? ትቀሰቅሰዋለህ። ያስኩት ነገር ለካ እንደዚህ የከበረ ነው ይላል። ምሳሌ አሁን ፊደላችን በዛ በሰሜን አሜሪካ በነበረው ኮንፈረንስ እስከ ሳይበር ሴኩሪቲ ድረስ ከኤአይ ማሰልጠን ድረስ እንሂድበት ተብሎ ከፍ ሲል ይሄ የያዘው ሰው አያውቀው ምንድነው ቅርጹ ብቻ ቅርጽ ሆኖ ነው የሚታየው። ኢቭን ጂኦሜትሪው ራሱ ኃይል አለው፣ ኤነርጂ አለው። እያንዳንዱ ፊደል ኃይል ተሸክሟል ለኔ እና ኬዎስ የሚፈጥር ነገር አለ አንዳንድ ጭቅጭቅ እና ታውቀዋለህ። ኤነርጂውን እያንዳንዱ ፊደል ላይ ያለውን ትጠቀማለህ። የእሳት ኃይል ያለው አለ፣ ውሃ አለ፣ ነፋስ አለ፣ መሬት አለ። ታውቀዋለህ እና የምታወጣውንም ትጠነቀቃለህ። አፍህ እንዳመጣልህ አትናገርም እና የያዘውን ስታሳዩ ይሄ ነው እንዲህ ብሎ እንዲነቃ ታደርጋለህ። አያውቅም። አለማወቁን የሚያውቅ ሰው ይጠይቃል፣ ታስረዳዋለህ። አያውቅም። አለማወቁን የማያውቅ ሰው ግን በፍጹም መከተል የለብህም። እሱ በዛ ከሄደ አንተ በዛ በጣም በብዙ ርቀት እና እንዴት እናድርገው ከተባለ ማወቁ ራሱ ያስይዛል። ሁሉንም ነገር መምህር አያስተምርም። መንገዱን ያሳይሃል፣ ፓስወርዱን ያስረዳሃል። ፓስወርዱን የመንካት እና አክሰስ የማድረግ የአንተ ፈንታ ነው፣ የእሱ ፈንታ አይደለም። ጥንታዊ የሆኑ በጣም የናቅናቸው ፊደላት፣ መንፈሳዊ ጥበቦች አንሴስትሮቻችን ያስቀምጡልን ትተናቸዋል። ምንም ኢንተረስትም የለንም። ዜሮ ኢንተረስት ማለት ነው። ማለት ትውልዱ ጋር ስትሄድ ይሄ ጉዳይ ግድ ሰጥቶት ለማወቅ የሚጓጓ ሰው በጣም ጥቂት ነው። አሁን እንደው ኤአይ እና ሴኪሪቲ ሲባል የኢትዮጵያ ፊደል ብለው በእነሱ በኩል ሲመጣ ነው ሊያዩ የሚፈልጉትና ይሄ ለምን የሆነ ይመስልሃል? እንደው ለምንድን ነው የናቅ ነው? ለምንድን ነው ይህን የመሰለ ጥንታዊ ነገር እንዳለን ሁላችንም እኮ ሳማው በደመነፍስ ይገባናል። ግን ለምንድን ነው የጣል ነው? የቱ ጋ ነው ይሄ ነገር ሀፕን ያደረገው? በመሰረታዊ ነገሩ ጥበብ አትወድቅ፣ ሰው ራሱ ነው የሚወድቀው። እኔ ብዙ ሰዎች ድሮ እንዳንተ በጣም አስብ ነበረ፣ እንዴት ለምን እል ነበር። አሁን ግን ያ ስሜት አልቋል፣ ከኔ ወጥቷል ማለት ነው። ምንድን ነው ማን ነው ተጠቃሚ ነው? ምሳሌ ምግብ አለ አይደል? ብትበላው የምትጠቀመው አንተ ነህ እንጂ ምግቡ አይደለም። ይህንንም ብታውቅ ረቂቅ ነገር ውስጥ የምትገባው በህይወት ደስተኛ የምትሆነው አንተ ነህ እንጂ ጥበብ አይደለችም። እና ሰው አልፈልግም በቃ ፊደል ይቅርብኝ ብሎ ይጣለው፣ ጥበብ አትወድቅም። ሰውየው በድንቁርና ዓለም ውስጥ ይወድቃል። መጥበብና መጠበብ ይለያያል። ይህን ካወቅ ትጠበባለህ፣ ካላወቅ ትጠባለህ። ጠብና ጥበብ ይለያያል አይደል? ጥበብ ዓለም ውስጥ ትገባለህ፣ ካላወቅኩ የጠብ ዓለም ውስጥ ትገባለህ። ምርጫው ያንተ ነው። ትውልዱ ቢያውቀው ቢራቀቅበት ህይወት ቢያደርገው ልዩ ዓለም ነው። ራሱን የቻለ ሰፊ ዓለም ነው። በጣም የሚያስደስት ዓለም ነው። አንዳንድ ጊዜ ምግቡን በልታ አጣጥመ ጣፍጦኛል እንደምትለው ሰው አይማርካ። የተማረው ብቻ ይጠቀምበት። ቢቻል ማሱ ቢነቃ ጥሩ ነው። ባይነቃ ብዙ እንትን አይልም። ምን ችግር ነው? ኢትዮጵያ ለምሳሌ አንድ የሚባል ነገር አለ ማለት የተጠሩ ብዙዎች የተመረጡ ጥቂቶች ናቸው የሚለውን የኢትዮጵያ ሊቃውንት ሲያዩት ምንድነው እግዚአብሔር ታዲያ ጥቂቶች ከሆነ ዓለም ውስጥ የሚገቡት ጥቂት ሰዎች ከሆኑ በብዙዎቹ እንትን አይልም? አይቀናም? ለምን ጥቂቶች ሲል ነው አይቀናም? ለምን ጥቂት ብረት ያለው ብዙ አፈር ባለው አይቀናም? ጥቂት ወርቅ ያለው ብዙ ብረት ባለው ሰው አይቀናም? ጥቂት ዳይመንድ ያለው ደግሞ ብዙ ወርቅ ባለው አይቀናም? ዋናው ጥራቱ ነው። ስለዚህ ጥበብ እንደ ዳይመንድ ናት። የፈለገ ሰው ይቀበላት እና ለሰሎሞን የጥበብ ሀገር ወዴት ነው ማደሪያው ወዴት ነው እያለ ፈልጓል። ኢትዮጵያዊቷ ንግስት ኢየሩሳሌም ድረስ ለጥበብ ሄዳለች። በቃ የፈለገችውን አግኝታለች። በቃ ለእሷ በቂዋ ናት። ሌላው ሰው ኢየሩሳሌም ላይ ጓዝ ይችላል። ስለዚህ እንደኔ ምልከታ ጥበብ በጣም የከበረች በመሆኗ መሻትም መፈለግም ስላለ ብዙ ሰዎች ደግሞ የሚታየውና ብልጭልጩን አርቲፊሻል ነው እንትን የሚላቸውና እዛ ውስጥ የመሄድ አቅም ላይኖር ይችላል። ግን የሄደባት ይጠቀምባት እንጂ ለምነህ እንደው ባካችሁ እንደው በእግዚአብሔር ብለህ መሬት ተነጥፈ የምትሰጠው መሆን ግን የለበትም ብዬ አምናለሁ ከክብርነቱ አንፃር። ግን ምን ያህል ተጎድተሃል? ይሄን ሁላ መረጃ ይዘህ ይሄን ሁላ እውቀት ይዘህ
ሰዎችን ለማስተማር እንዲነቁ ልቦናቸውን እንዲበራ። መቼስ ይህን ሁላ መጽሐፍ ስትጽፍ ለአንተ አይደለም የሆነ ሰው ቢያገኘው ፒክ ቢያደርገው ብለህ ነው መቼስ አይደለ? ግን ምን ያህል ጎድተዋል እውነት በልክ እንደው እኔ አሁን ውስጤ እዛ ላይ ስላለ ምን ያህል ተጎድተሃል፣ ምን ያህል አዝነሃል። እንደው ለምሳሌ የካም መታሰቢያ የሚለውን መጽሐፍ አነሳሁት። ልክ እንደዚህ አይነት ነገር ጋር ይገናኛል። አነሳሁትና ሊገባኝ አልቻለም። አይ ፒክ ደ ቡክ የሆነ ሚስጥር እንዳለው ገብቶኛል። እና እንዲሁም እዚህ መጽሐፍ ላይም ሳነብ ጌታችን ሲናገር በምሳሌ ሲናገር ለምንድን በምሳሌ የምትናገረው ሲባል ለእናንተ ለተገለጠላችሁ መንፈስ ቅዱስ ይገልጥላቸዋል፣ ለእነሱ ግን እንዲገባቸው ይላል። እና ይህን ነገር ለመረዳት የምር የልብ መከፈት ያስፈልጋል። የእውነት ማለት ነው። ከመንፈስ የሆነ መከፈት ያስፈልጋልና የካም መታሰቢያ የሚለውን መጽሐፍ የጻፉት ሰው በጥሩ ነገር ውስጥ ያለፉ አይመስለኝም። ማለት ሰው አልተረዳቸውም፣ ሚስ አንደርስቱድ ሆነዋል። እና ምን ያህል አንተ ተጎድተሃል። ለምሳሌ ኤርታሌ ያለ አይደለ አንዴ አለመፈንዳቱ ስለሚተነፍስ ነው። ከተነፈስ ካትፈነዳ በመጽሐፎቹ በመጽሐፍም በቃልም ትተነፍሳለህ ማለት ነው። አልፈነዳውም ማለት ነው። ባይዘው ስትጽፍ ራሱ እየተደሰትክ ነው። እኔ አሁን ለምሳሌ እዚሁ ስትገባ እኮ ቁጥር ዓለም ውስጥ ስትገባ እኮ ሌላ ዓለም ነው። ሌላ ራሱን ችሎ ዓለም ነው። ፊደል ዓለም ውስጥ ስትገባ ሌላ ዓለም ነው። የነ ሄኖክ እውቀት ነው። እዛ ውስጥ ስትገባ ስመ አምላክ ውስጥ ስትገባ ይሄ ራሱ እንዴት አይነት እኮ ሌላ የሚያስደስት ዓለም እኮ ነው። ቢችል አብሮ ቢደሰት ጥሩ ነው። ካልተደሰተ አይመለከትም። እኔ አሁን ለምሳሌ ሰው ቢኖር ባይኖር ፕላኔት እርዝ ላይ አይመለከት። ይሄ ራሱ ዓለም ሆኖኛል ነው። ራሴን ሸሽጌበታለሁ። እና ምን ያደርግሃል? በቃ ዓለም በጣም የሚጨነቅበትን ነገር ውስጥ እንዳትጨነቅ ያደርጋል። ትልቁ የሚሰጥህ እንትን ይሄ ነው። ካልም ያደርጋል። ሰው ስሜታዊነትን ይገለዋል። አሁን ስሜታዊ አልሆነም። ቶሎ ሪስፖንድ አላረግም። ኦልሬዲ እንትን ብሏል። ምንም ማድረግ አልችልም። እና ለመናደድ ሞክርና እምቢ ሲለኝ ሲስተሙ እንደገና እውጠዋለሁ። አልናደድም። አትናደድ እንትን ይላል። ራሱን ችሎ ዓለም ነው። ስለዚህ ብዙ እንትን አይጨንቅም። በተሻለው አቅም ታስተላልፋለህ የተቀበልከውን። እንደ ሩድ ለምሳሌ ምንድነው የዱላ ቅብብሎሽ አለ አይደል? ቶርች ዱላ ቅብብሎሽ በጣም መወደው ነው። በጣም የፊተኛው ሮጦ የኋለኛው ከደከመ ተሸናፊ ነው። እና ያቀበሉንም በተሻለን ፍጥነት አቀብለን እኛ ወደ በህይወት እያለን ወደምናውቀው ዓለም እንሄዳለን። ወደማናውቀው ዓለም ግን አንሄድም።